ነገር ቤት መቀየር እንዴት እንደሚያስጠላ አታይቁኝ። ማለት የምታውቁት አውቃላችሁ። ጎረቤቴ ስታለቅስ ያት ለምንድን ቤተሰብ ቀይ አመጣው ዛሬዎቼ ይውላችሁ ቤቱን በቃ ቀየርኩኝ ማለት ነው። አስተካክዬ ጨረስኩኝ። ሰላም ሰላም የሰላም ያጽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ቀየር ነው ምንም ማድረግ አይቻልም። እውነት ለመናገር ቤት መቀየር እንዴት እንደሚያስጠላ አታይቁኝ። ማለት የምታውቁት አውቃላችሁ። ቤት ስትለቁ የፈለገ ትንሽ ቢሆን ራሱ ይበዛል ማለት ነው እቃው እና እዩት፣ ኮተቴን እዩት። አሁን ትልልቅ ፌስታልም አለ። እድሜ ለመዳም የመዳም ፌስታል አንድ ሁለት ይዤ መጥቼ ነበር። በዛ ጥቅጥቅ አደረኩት። እዩት እመቤቴን እንዴት እንደሚያስጠላ አቤት እዩትላችሁ። ወይ በጣም ነው የሚያስጠላው። የቱላችሁ ገና ኮተት አለ ውስጥ እያንዳንዱ መኝታ ቤት ማለት ነው። እንዴት እንደሚያስጠላ ክርስቶስ። ገና ልትለቁ ስታስቡ ራሱ ነው የምትታመሙት በጣም ማለት ነው። እኔ ራሱ በሀሳብ ድክም ብያለሁ። ሲስተካከል ደግሞ አሳያቸዋለሁ። ማለት አዲስ ቤት ገብቼ ካስተካከልኩት በኋላ ቁም ሳጥኔ ራሱ የተፈታ ነው። አይ የራስ አለመኖር ግን እስኪ ለማንኛውም በሰፊው ነው የማወራችሁ። እሺ እመጣለሁ። ጎረቤቴ ስታለቅስ ያት ለምን ትለቂያለሽ? እሺ ግዢልኝ። አሪፍ ነው። እዛ ጋር ሲስተር ያስተካከልሽ ከአረብ ሀገር ነው የመጣው። አዎ ኧረ ኮተቱ አላልቃለኝ። አይ አይደለም ምን ይደረግ የራስ ያልሆነ ነገር የተወረረውን እያቀረችው ነው ቤተሰብ ቀይ አመጣው። እዛ ጋር ይታያችኋል። ወደ አዲሱ ቤት ሊገባ ማለት ነው። ድካሙን አትጠይቁኝ። እኔ የመጀመሪያ ጊዜ ነው ቤት ስቀይር ማለት ነው። እውነት ፈጣሪ ለሁላችሁም ቤት ይስጣችሁ። ሌላ ምንም አልልም። በጣም ነው የሚያስጠላው። ከተስተካከለ በኋላ ደግሞ ያሳያል። ውጪ ይውላችሁ ቤቱን በቃ ቀየርኩኝ ማለት ነው። አስተካክዬ ጨረስኩኝ። የተወሰነ ይቀሯል። ይሄ ሳሎኑ ነው። መጋረጃው ይቀሯል። የተወሰነ ሚስተካከል ነገር አለው። ለምን እንተናለል አለበቃውም እና ደግሞ ከውስጥ ገበር አለው። ገበር ያስፈልገዋል። ሳሎኑ ይሄን ይመስላል እንደምትመለከቱት። እዚህ ጋር ደግሞ ቲቪ ይቀራል። ቲቪ እና አንዳንድ ነገሮች ይቀራሉ የሚቀመጡ ማለት ነው። የእናቴ ፎቶ ብቻ ነው ያለው እና ሳሎኑ ይዩት። ይሄን ይመስላል ሳሎኑ። ከዛ እዚህኛው ክፍል እንገባለን። ይሄ መግቢያ ነው። እዩቱላችሁ ብዙ ኮተት አለው ማለት ነው። ገና አልተስተካከለም። ዲሹ ራሱ ይዩት። ገና ብዙ የሚቀረው ነገር አለ። ይሄ አነስ ያለው ክፍል ማለት ነው። መኝታ ቤት አስተካክለውና ግማሹ ለጸሎት ቤት ይሆናል ማለት ነው። ግማሹ ቀይዛል። ከዛ ወደ ኪችን ደግሞ እንገባለን። ይሄ ደግሞ ኪችኑ ነው። ይወትላችሁ ገና ነው ኪችኑ ይሄን ይመስላል። ተመለከቱት። ከዛ ወደ እኔ መኝታ ቤት እንገባለን ማለት ነው። ይሄኛው ሽንት ቤት ነው። ብዙ እቃ ስላለው አላሳያችሁም። ይሄኛው የኔ መኝታ ቤት ነው። ያንኛው ሁለተኛ ክፍል ነው ያሳያችሁ። የኔ መኝታ ቤት እችን ትመስላለች። ቁም ሳጥኔ ከበፊቱ ትንሽ ጠባላ። መኝታ ቤቱ ከመጀመሪያው የሚጠብ ይመስለኛል። ያው ቤት ስትቀይሩ ብዙ ጣጣ አለው። በጣም ብዙ ማለት ነው። በጣም ብዙ ማርያምን በስማ እኔ ለጠላቴ እንኳን አልመኝም። ለጠላቴ ለምን ብትሉ ስትቀያይሩ በጣም ብዙ እቃ ነው የሚሰበረባችሁ። ነው ሲቀየር ብዙ እቃ ነው የተሰበረብኝ። ማርያምን ብዙ እቃ ማለት ነው። ግን በቃ የራሳቸው ያልሆነ ነገር
ከባድ ነው። ብቻ ፈጣሪ ይመስገን፣ ዋናው ጤና ነው። እና ቤት ለሌላችሁ ቤት ይስጣችሁ፣ ከክራይ ቤት ይገላግላችሁ ነው የምለው። እና እንዴት ነው የቀየርኩትን ቤት እንዴት አያችሁት? አስተያየት ካላችሁ ኮመንት ላይ አስቀምጡልኝ፣ እቀበላለሁ። ሰላም ያጽዋ ነኝ። ትንሽ ጉንፋን ነገር ይዞኛል፣ ድምጼ ብዙም እንትን አይልም። እና መልካም ቀን ወይም ደህና አደሩ ወይም ደህና ዋሉ በያላችሁበት ማለት ነው። አስተያየት እጠብቃለሁ። እሺ